አነጋጋሪ ጉዳዮችን በማንሳት የሚታወቁት አቶ ጌታቸው ረዳ የቀድሞ የሲኤንኤን እና የሮይተርስ ጋዜጠኛ ጂም ስቴማን በሚያዘጋጀው ግሎባል ፓወር ሺፍት ፕሮግራም ላይ ቃለ መጠይቅ አድርገዋል። በዚህም አንኳር ጉዳዮችን አንስተዋል። ካነሳቸው ጉዳዮች መካከል ሻዕቢያ ከኢትዮጵያ ጋር ጦርነት ቢገጥም ጦርነቱ ከኤርትራ ራቅ አድርጎ በደቡባዊ የትግራይ ክፍል ወይም በራያ ቢሆንለት ደግሞ አማራ ክልል ላይ ለማድረግ ነው። ይህ እንዳይሳካ እኔ ሁለንተናዊ ትግል አደርጋለሁ ብለዋል። በሌላ በኩል ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን ወይም ዩስፉል ኢዲየትስ መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው። ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የባህር በር ተዘግቶበት መውጫ መግቢያ እያለመ አይኖርም መኖርም የለበትም ብለዋል። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብሎ ሲጠይቃቸው አቶ ጌታቸው ሰፋ ያለ ምላሽ ሰጥቷል። የጊዜያዊ አስተዳደር ፕሬዝዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሻር ጠባሳ እንደሚተው ነበር የማየው ብለዋል።